አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የምወዳችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ ወለከል ሐምዱ ወለከል ሽኩር። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። እሱም የመጣሁበት ምንድን ነው አንዳንድ ሰዎችም ሆነ አንዳንድ ወንድሞች የሆነ ትንሽ ነገር ሲያገኙ ወይንም ገንዘብም ሆነ የሆነ ነገር ሲያገኙ እነዚያ ሰዎች ራሳቸውን የበላይ አድርገው ራሳቸውን እንደ አዋቂ ራሳቸውን ከኛ በላይ ሰው የለም ከኛ በላይ ራሳር ብለው የሚያስባሉ። አንዳንድ ወንድሞች ደግሞ ትንሽ የሆነች ችግር የሆነች መከራ የሆነ የምስራ ማጣትም ሆነ ገንዘብ ማጣትም የሆነ ብቻ የሆነ ነገር ሲያገኛቸው ራሳቸውን የበታችነት ስሜት እንዲሰማቸው አድርገው የሚያዋሉ ማለት ነው። እና በዛ አጋጣሚ ማለት የምፈልገው ምንድን ነው፣ ሁሉም ሰው ጀግና ነው። ሁሉም ሰው የራሱ የሆነ ጀግንነት አለው፣ የራሱ የሆነ የበላይነት አለው፣ የራሱ የሆነ ተፈጥሮ አለው። እያንዳንዱ ሰው የራሳችን ተፈጥሮ አለን። የራሳችን ተፈጥሮ የራሳችን የሆነ ማንነት አለንና በአንዱ ማንነት አንዱ እንትን አይልም ማለት ነው። በአንዱ ማንነት አንዱ የበላይ ሊሆንም አይችልም። በአንዱ ማንነት በሌላው ማንነት ማንም ከማንም አያንስም ማለት ነው። እና አንዳንድ ሰዎች ራሳቸውን ትንሽ የሆነ ነገር ሲያገኙ ራሳቸውን በጣም የሚስባሉ። አንዳንድ ሰዎች ደግሞ ትንሽ የሆነ ነገር የሆነች ችግር ነገር ስታገኛቸው ራሳቸውን በጣም ዝቅ አድርገው ራሳቸውን የበታችነት ስሜት የሚሰማቸው አሉና እንደነዚህ አይነት ትንሽ ቪዲዮ አዘጋጅቻለሁ ማለት ነው። በጥሞና ተከታተሉኝ። የቪዲዮ ርዕስ ምንድን ነው? ሁሉም ሰው ጀግና ነው ይላል። እና ሁሉም ሰው ጀግና ነው፣ ግን አሳ ይላል። አሳ ከዛፍ ዛፍ በመዝለል ችሎታ ከተመዘነ እድሜ ልኩን የማይረባ እንደሆነ ያምናል። ድክመታችን ከሌሎች ጥንካሬ ጋር ካወዳደርነውማ ሁሌም የበታችነት ይሰማናል። ከሌሎች ዝቅ ያልን ይመስለናል። እኛ የሚዳኘን የራሳችን መስፈርት ነው። የሌሎች መንገድ የሌሎች ነው። የራሳችንን መንገድ ተመልከት። ጦጣ ከዛፍ ዛፍ ስትዘል የሚደነቅ ልዩ የሆነ ባህሪ ነው። ግን ውሃ ውስጥ ገብታ እንደ አሳ መሆን አትችልም። ስለዚህ አንተ እኔን መምሰል አትችልም ማለት ነው። እኔም አንተን መምሰል አልችልም ማለት ነው። ስለዚህ ወዳጅ አንተ ጋር የተለየ የባህሪና ችሎታ ስለሚኖርህ በራስ መንገድ ላይ የበላይ ሁን። አሳው በባህሩ የበላይ ነው። ለምን? ተፈጥሮ ነው። ጦጣዋ ከዛፍ ዛፍ በመዝለሏ የበላይ ናት። ለምን? የተፈጠረችበት የራሷ መንገድ አለ። የጦጣዋ ጉብዝና በምንለካበት መንገድ ዛፍ መዝለል ብቻ ከሆነ አሳው በጣም ሰነፍ ነው። አሳው ጉብዝናው የሚለካው ውሃ ውስጥ በመዋኘት ከሆነ ጦጣዋ እጅግ ሰነፍ ነች። ልብ በል ወዳጅ፣ ሰው ባስቀመጠልህ መስፈርት ራስህን የበታችነት አታድርግ። በራስህ መንገድ የበላይ ሁን። ጀግናዬ የሰው በመሆን ብቻ ጀግና ሰው መሆን ብቻ የተከበርክ ነህ። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ይላል ማለት ነው። የአደም ልጅ በእርግጥ ከሌሎች ፍጡር አከበር ነው። በየብስም በባህርም አሰፈርናቸው። ከመካከላቸውም ሲሳይን ሰጠናቸው። ከፈጠርናቸውም ፍጡሮች የብዙዎችን ላይ ማበላለጥን አበላለጥናቸው።
ይላል ማለት ነው። እና ሰው ሁሉ ጀግና ነው፣ የበላይ ነው ማለት ነው። አስታውስ ከላይ ከተፈጠርክለት ዓላማ ራስን ሚዛን ካዘነበልክ ግን ጀግንነትህ ጠፍቶ ደካማነትህ ይወርሳል። ተጠንቀቅ። ምክንያቱም ጀግንነት የሁሉም ሰው ጀግና ነው። በራሱ በቤቱ ሁሉም ሰው የራሱ ተፈጥሮ አለው፣ የራሱ ማንነት አለው እና ይሄን ለማለት ነው የምወዳችሁ የማከብራችሁ ቤተሰቦቼ። የዛሬው ቪዲዮዬ አንድ ባየሁት ነገር ነውና አንድ የሆኑ ሰዎች ነበሩ እኛ ገር ማለት ነውና ጊዜ ተገለባባጭ ነውና አንዱ ወንድማማቾች ነበሩና አንዱ ምን ሆነ መሰላችሁ? አንደኛው ሰውዬ ጎበዝ ነው፣ ጠንካራ ነው፣ በተለያየ ነገር ጎበዝ ነውና አንደኛው ደግሞ የሆነ እንዲሁ ያለ ነውና የሆነ ጊዜዋ ሰውና ያንን ጠንካራውን ሰው እሱ ውስጥ እንዲያደርግ እሱ ጎበዝ እንደሆነ እሱ አዋቂ እንደሆነና እንትን እንዲል አደረገው። ሲያደርገው አየው ማለት ነው። እና አሁንም የማየው በእኛ ላይ የማየው ነገር ይህ ነው። የሰው ልጅ ሁሉም ጀግና ነው። ምናልባት በዱንያ ዝቅ ሊኖር ይችላል፣ አንዱ ገንዘብ ሊኖረው ይችላል፣ አንዱ ገንዘብ ከሌለው ደግሞ አንዱ ሊኖረው ይችላል። እና ሁሉም የራሱ የሆነ መንገድ አለው። ሁሉም የራሱ የሆነ ጀግና ነው። በተለይ አሁን ስደት ላይ ያላችሁ ወንድሞቼ ብዙ ስለ አብዛኛዎቹ ስኬታማ ይሆናሉ፣ አብዛኛዎቹ ደግሞ ስኬታማ ይሆናሉ። ብዙዎቹ አብዛኛዎቹ ደግሞ በተለያየ መንገድ ሰርተው እንዳልሰሩ ይሆናሉ። ገንዘብ እንደማንም ለፍተው እንደማንም ታግለው ጥረው በተለያየ መንገድ ገንዘባቸውን ያጣሉ። አብዛኛዎቹ መኪና ቤት ገዝተዋል፣ አብዛኛዎቹ ደግሞ ዜሮ ላይ ይሆናሉ። ግን ያም ሆኖ ግን የበታችነት መሰማት የለበትም። በቃ አንተ የራስህ መንገድ ራስህ ለራስህ ጀግና ነህ ለማለት ያለው ማለት ነው። እና ብዙ ጊዜ እንደዚህ አይነት ስሜት የሚሰማን ከሆነ ሁሌም የበታችነት ስሜት ነው የሚሰማን። እንደዚህ አይነት ስሜት መሰማት የለበትም ያለው። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።